ምክንያቱም እንድሰራው ልትፈቅድልኝ እኮ አይገባም። የጀመርኩት ኬዙን እኮ ነው። ኬዙን መጀመሪያ እኔ ኬዙን ጀምሬያለሁ እኔ ነኝ። እኔ ሄጄ ስላናገርኳቸው ነው አንተን ያስጠሩ። እኔ ደግሞ ኬዙን የጀመርኩት ማንንም ሰው ጠርቶ እንዲያናግሩ ሳይሆን አንተ እዛ ስትሄድም ደውለህ ጠየቀኝ፣ ነገርኩ። መመለስ ያለብኝ ነገር መልሽ ይላሉ ተገቢ በሆነ መንገድ። አንተ ግን ከዛ አልፈ እነዛን ሰዎች አምነህ እየተደረገ ያሉት ነገሮች ትክክል ነው። እዛ ጋር የመጡን ሰዎች የማመን መብት አለ። ግን ደግሞ እዛ ጋር ተረድተህ ለእኛ ተገቢ የሆኑ ምላሽ መመለስ በነበረብህ ሰዓት እንደገና ሄደ ከኛ ጋር የነበረውን ጠበቃ ሌላ ማስፈራር። እንደዛ እንድታደርግ አልፈለግኩም። በቃ ከኔ ጋር ያሉ ሰዎች ናቸው። ልጅቷ ደግሞ ተጠርጣሪ ነች። እኔ ደግሞ በግልጽ የምናገረው ነገር ምንድን ነው፣ ልጅቷ ማንም ሰው አልከሰሳትም። የከሰሳትን ሰው ልታቀርቡልኝ ትችላላችሁ። ልጅቷ በገዛ ፍቃዷ መታ እንደዚህ አይነት ወንጀል እየተሰራ ነበር፣ እኔንም በእንደዚህ አይነት መልክ አስመልጠውኛል፣ ለህግም ለራሴም ፍትህ እፈልጋለሁ ብለን የመጣችው ገባ። እንደዚህ አይነትን ሰው ነው እየተባበርን ያለ። ፍትህ እፈልጋለሁ ብላ የመጣችን ልጅ ወደ የህግ አካል ከመውሰድ ይልቅ እሷን ለመርዳት ሁለት አዛውንቶች የሚኖሩበት ቤት ድረስ አንኳኩተ መሄድ ለምን አስፈለገ ነው? በግ ትፈልጋለች፣ እንደዚህ ሰርቻለሁ ብላለች አይደል? ወንጀል የሰራች ከሆነ ለምንድን ነው እሷን ይዛት ያለችው? ልጅቷ ሲያስፈራሩበት የነበረው አንተ አሁን እያገዝካቸው ያሉት ሰዎች የሰሩትን ስራ በደንብ አይቻለሁ። ያንን እድሉን አይታል ቪዲዮዎች ላይ መቼ ያንን እንዳሳይ እድሉን አልሰጠኝም። ለመናገርም ፈቃደኛ አይደለም። እኔ አጣርቼ ይህንን ጉዳይ እደርስበታለሁ በራሴ መንገድ፣ ግን እጅ ላይ ያለውን መረጃ ስጠኝ። አንተ በእንደዚህ አይነት መንገድ ከነሱ ጎን ሆነ እንዴት ነው የምሰጠኝ? ምን ማለት ነው ከነሱ ጎን ሆነ? መጀመሪያ ከኔ ጋር ነው ተረጋግጠህ። እኔ ከወንጀለኛ ጎን ቆማለሁ? እንደዛ ነው የምታስበው አንተ? ከወንጀለኛ ጎን ባትቆም እንዴት? እኔ ከወንጀለኛ ጎን ቆማለሁ ወይ? ዘላለም እኔና አንተ አንደርስታንድ ለመደረግ አንተ ወንጀለኛ ለመደበቅ እየጣርክ ነው። ልጅቷ ወንጀለኛ መሆኗን ማን ከሶ ማን አሳይቶታል? እስቲ ልጅቷ ወንጀለኛ ነች የሚለው ነገር እኔ ይዛት ሄዳለሁ ወይ? ህግ ቦታ ይዛት ሄዳለሁ? ከጀርባ የነበሩትን አምጣት ስልህ አላመጣትም አላልክም አንተ? ለአንተ አልሰጥም ነው ያልኩት። ለአንተም እጃችን ላይ ያሉትን ፋይሎች ለማንም ሰው አልሰጥም። ምክንያቱም ቴዲ አንተ እዚህ ጋር ያጠራህን ድጋሚ እንድንጨቃጨቅ አይደለም አይደል? ጭቅጭቅ አይደለም። እኔ አንድ ነገር ስነግርህ ልጅቷ ማንም ሰው ሳይጠይቃት በራሷ ፍላጎት መታ የተፈጠሩትን እንደዛ መሆኑን ራሱ እርግጠኛ አይደለም። አንተና ጠበቃው ናችሁ ጎትግታችሁ እዚህ ያመጣችኋት። ሚዲያ ላይ ያመጣችኋት አድርጌም አላውቅም፣ ወደፊትም አላውቅም። ሚዲያ ላይ ያመጣችኋት እናንተ ናችሁ። ከየት አገኘው ጠበቃው? ሲጀምር ጠበቃውን ልጅቷ ናት የጠራችው። ምንድን ነው ታዲያ? የህግ ሰው ከሆነ ልጅቷ በህግ ትፈለጋለች ሲባል አንጠልጥሎ ወስዶ ለምንድን ነው ህግ ቦታ ይዟት ያለ? እኔ ማውራት አልፈልግም። በራሴ መንገድ ይሄንን ጉዳይ አጣራ አይደለም እሱም በራሱ መንገድ አሁን እኮ ነው እኔ ቁጫልኩት። አይ ምንም እኮ ሌላ ነገር እኮ ማለት ነው እናንተ ለማግባባት ሲጀመር እኔ ማውራትን ፈልጌ አይደለም። ሲቀጥልም ደግሞ አጠገብ ያሉ ሰዎች ከአካባቢ ላይ የነበሩትን ሰዎች እያስፈራሩ እንዴት እንዳባረሩ በቅርቡ አሳይሃለሁ። ምን እየተፈጠረ እንዳለም ደግሞ ለሁላችሁም ግልጽ ማድረግ ይሆናል። እኔ ደግሞ ቆይ ልንገርህ፣ ካርታ ያስቀየሩበትና የገዛ መረጃ አምጣ ስትባል ዝም ብለህ እኮ አለኝ ዘራላ ለምን አታመጣም? እኔም አንተም ቴዲ ጋር ያለንን መረጃ እንውሰድና ቴዲ ራስ ለልጅቷ ህይወት ሰጋለሁ። ለልጅቷም ወንጀለኛ ለመደበቅ እየሞከርክ ካሜራ አጥፍተን ግን ላሳያችሁ እችላለሁ። የልጅቷ እናትም የእሷም ህይወት ስለሚያሰጋኝ ከዛ ውጪ ግን ግልጽ እናደርግላችሁ ከፈለጋችሁ ተናግሩ ያሉም ስለሆነ የልጅቷ እኔ ካሜራ እኔ ምንም ማውራት አልፈልግም። እኔ ማለት እናንተ ጋር አቤት ተረጋጋ። እንድንኖር አወራችሁ ቤተሰብ ህይወት እናንተ እንድታምኑ ብዬ ልጅቷን ቤተሰብ ህይወት አደጋ ላይ ጥዬ ከእናንተ ጋር የምቀጥልበት ምንም አይነት አንዴ ተረጋጋና ቁጭ ብለን እናውራ። ለመተባበር ስለፈለክ ነው አይደለም? ወንጀለኛ መተባበር ስለፈለክ ሁለታችሁም እንደዛ ካሰባችሁ ምንም የፈለጋችሁ መናገር። አቤል ተረጋጋና አዳምጥ። ስማ አቤል ና አቤል